ሰላም ሰላም፣ ውድ የተከበራችሁ የአስቴር እንዴት ናችሁ? እንዴት አመሻችሁ? ሰላም ናችሁ? እግዚአብሔር ይመስገን አለሁ። ተመልሼ መጥቻለሁ። እንግዲህ ሩትንና ሳይቅን እንደጠበቅ ነው ማለት ነው። ከምር በቃ እኛ ካልጠበቅን በላይ ነው። በሰርፕራይዝ ነው የመጡት ዛሬ ማታ ማለት ነው። እና በጣም ደስ ያለኝ ነገር ደግሞ ዛሬ ያለ ከምር ማለት ነው። እኔ እንጃ በጣም ማለት ነው በጣም ነው ደስ ያለኝ። ለምን እንደሆነ ብቻ አላውቅም። እነዚህ ሁለት ልጆች እኔ የእነሱን ደስታ እንደራሴ ነው የሚያየው። ለምን ብቻ አላውቅም፣ ግራ ነው የሚገባኝ። ማለት በእርግጥ ሁላችን የምናውቀው በሚዲያ ነው፣ ግን እኔ በቃ የሆነ ነገር እነሱ ላይ አዘን ነገር ሲኖሩ ውስጤ በጣም ነው የሚከፋኝ። ደስተኛ ሲሆኑ ደግሞ በጣም ነው ደስ የሚለኝ። ለምንድን ነው ግን? ለእኔ እኮ ጥያቄ ነው። እኔ ኧረ እንግዲህ አስቴር እንዲሆን ይሻልሻል። ካለቀሰ ጋር መልቀስ፣ ከሳቀ ጋር መሳቅ እና የምንወደደው ሰዎች ማለት ነው አንዳንድ ጊዜ በይሊ ተነስተን ያንን ፍቅር የመሰለ ፍቅር እናፈርሳለን ማለት ነው። እሱ አለመተሳሰባችን፣ አለመረዳዳታችን ይሄ ነገር ሲኖር ከምር ማለት ነው በጣም መራራቅ ይመጣል። በጣም ብዙ ነገር መሀላችን ላይ ይገባል ማለት ነው። እና ኢሳይቅን ዛሬ በጣም ሰፕራይዝ አደረገችው ሩታ። ዩቲዩቡን ከፍታለት ነው የመጣችው። ብቻ አላቅም በጣም ደስተኛ ሆነው ነው የመጡት። ሩታም ደግሞ አሳክታለታለች ማለት ምኞታም ለሱ ሰፕራይዝ ይገባዋል ብላ ያደረገችለት ዩቲዩብ ነው የከፈተችለት። እና ብቻ ነው ብዙ ማለት የውስጣችን ነገር ሚዲያ ላይ የማይወጣ ነገር በውስጣችን ይዘን እውነቷን ነው አለ አይደለ አለችው። እነዛን ነገሮች እኔ ብዙ ጊዜ እሱ ነው በቃ ከጎኔ የሆነ በዛ ሰዓት ላይ እና ጥሩ ከሚባሉ ሰዎች አንዱ አሁን እሱ ነው አለችው። በእርግጥ አንዳንድ ሰው እኮ ከላያችን እንደዚህ አይተንም እንገምተው እንችላለን ማለት ነው። ከምር ማለት እሷን ለመረዳትም የሱስ ስሜት እንዲረዳ አንዳንዶቹ ቃላቶችም ብናገርም እነዚህ ሁለት ልጆች ግን ምንም ነገር የላቸው። ስለ ፍቅር ምናምን ውስጥ አልገቡም። ያው ለማስመሰል እስቲ በኔ ቦታ ሆኖ ይዮ ብላ ነው ሩታ እስከዛሬ እያደረገችው አለችው። ቢሆንም ደስተኛ ሆና እንደዚህ ከዛ ስሜት ወጥታ እንደዚህ ስትቆም ደስ ነው አለኝ። ከምር ደስ ነው አለኝ ማለት ነው። ሴት ልጅ ስትጎዳ እኔ እንጃ። አንዳንድ ሰዎች በጣም የምትሰደቡ፣ አንዳንዶቹ በቃ እሷ ላይ የምትፈርዱ ነገር አለ። በሷ ቦታ ሆናችሁ ስታዩ ምን ያህል ፍቅር ከምሬ ነው ውስጣችን እንደሚጎዳ አታውቁም። እና ለመበቀል ብላ ነው እንኳንም ተበቀለችው፣ እንኳንም አሳየችው ምን ያህል እንደሚጎዳ ማለት ነው። ምን ያህል እምም እንዳለ አብርሻ አይተዋል ማለት ነው። ስለዚህ እኔ ደስ ብሎኛል እንደዚህ መሆነ ስለመጣችሁ ትቀጥልበት። እንዲሁ ደግሞ እሱም በጣም ነው የተደነቀው ማለት ነው። ምን አይነት ቤተሰብ እንዳለ እሺ፣ እኔ እንጃ በዛው ዘንድ ማለት እንደዚህ መውደድ ማለት እኔ እንጃ። ለቤተሰቦችሽ ምን አርገሽ ነው? እኔ እንጃ በቃ አለውና አንዳንድ እግዚአብሔር የሰውን መውደድ ሲስጣችሁ በቃ እሱ የእግዚአብሔር ስጦታ ነው። ከምሬ ነውና ሁሉም ሩታ ሩታ ብለን የምናግዘው የእግዚአብሔር ማለት በቃ ሰው እንዲወዳት እሷን አንድ ፈጥሯታል ማለት ነው። በቃ ማለት ሩታ እኮ ምስኪን ናት። ምንም እውነት ከመናገር ማለት እንባ ይቀድማታል ማለት ነው። ሁሌ እስቲ ስታዩት እንዲህ ናት። በቃ ምንም ውስጧ ክፉ የሌለ ሰው እንደዚህ ነው። ተናግሮ እንኳን አይወጣለትም። በቃ በእንባ ነው ወዲያው ነው በሚቀድማት ማለት ነው። ምንም ነገር ውስጧ ንጹህ ስለሆነች ነው እንደኔ ማያት ማለት ነው። እና ግን ዛሬ ማለት ነው ደስ ያለኝ ቤተሰቦች ምንድን ነው ያላችሁ? እኔ ሩታ ጽጌ ያደረገችው እስከዛሬ ስታደርግ የነበረውን ተውትና የዛሬ ያደረገችው እኔ በጣም ነው ደስ ያለኝ። በጣም ማለት ነው የሁሉም ጥያቄ እንደተመለሰ ለቤተሰቦቻችንም እኔ እንጃ ለሩታ የተመልካቾችም ጥያቄ እንደተመለሰለት እንዲሁ ደግሞ ለአብርሽ ራሱ
ምን አይነት ግራ ወጣ ገባ ውስጥ የነበረ ዛሬ መልስ ተመልሶለታል። መጀመሪያ እኔ ጽጌ አልገባም እንደዚህ አይነት ነገር አለ። ጽጌ መጀመሪያ ያመጣችው አብርሽ ሩታን እንፈትናት እንደባለፈው እጻቀን እንደፈተና እሷን እንፈትናት ብላ መጣች። ፈተናሱ በምንድን ነው ግን? ባለፈው ልትወጣ ትችላለህ ብላኛለች። እኔ ደጋግማ ልቤ እንዳይሰበር የመጨረሻ እንዳይሆን ተይ ብሎ ነበረ፣ ግን ውስጡ ፈርቷል። ግን በሩን በርግድ አድርጎ ገብቶ ከጽጌ ጋር ማለት ነው በቃ ጨርቁ ምናምን ይዞ ልብሱን ይዞ በሻንጣ እኔ ሊሄድ ነው አለ። ግን ጽጌም ይሄን ልትረዳ ነው። እኔ ባለፈው ከሜሪ ጋር ስትመጣ ጽጌ ሄዳ ነበረ እና የተረዳችው ነገር ላው ላይ ይኖራል ብዬ ነው የማስበው። አብርሽ እንደምትወዱ በእልህ እያረገች እንደሆነ የጠረጠረችው ነገር ሩታ አብርሽ ጽጌ ስላለች ማለት ነው እና እኔ በጣም ነው ደስ አለኝ ማለት ነው። ዛሬ ጽጌ ላደረገችው ነገር እኔ ደስ ብሎኛል። ቤተሰቦቼ ለምን ከሆናችሁ ሩታ ምን ያህል አብርሽን እንደምትወደው በቃ ያለችው ነገር አለ። አንባ እኮ ነው ቀደመት አለቀሰችው። ከዛም በኋላ አትሄድም አለችው። ሂድ ውጣ አለ እንኳን አላለችም። አትሄድም፣ ነገሮቹ አንተ እንዳሰብከው አይደለም። እኔ እናንተ ምን ጨርሶ ነገሮች አሉ። እስከ ዛሬ ለምን አላወራሽም? አንድ ቤት ውስጥ ቁጭ ብለን ዛሬ እኔ ሲወጣ ሲለው እንደዚህ ምትሆኝ ለምንድን ነው አለ። በቃ አሁን አወራሃለሁ፣ ቁጭ ብዬ ተረጋግቼ አወራሃለሁ፣ ጊዜ ስጠኝ ነው አለችው ማለት ነው። እኔ በጣም ነው ደስ ያለኝ። በቃ ማለት በቃ ከዚህ በኋላ ከይሳቅ ጋር የሚመጡ የሆነ አዲስ ነገር አለ ብለዋል አብርሽ ሩታ ታርቆ ይሄ ልጅ አንድ ላይ አድርጎ እንደሚያመጣ ነው እኔ በቃ የጠረጠርኩት አለው ማለት ነው። ከምር ማለት ነው ይሁኑ እነዚህ ሁለት ልጆች ይወዳዳሉ። በጣም ነው የምፈቃቅሩት። አንደኛ ነገር ሩታ ብዙ ነገር ከፍላለች፣ ብዙ ነገር ለሱ ማለት ነው ህይወቷን እስከምታጠፋ ድረስ ደርሳለች። ጌታነ እኔ እንጃ አላውቅም። እግዚአብሔር እነዚህ ሁለቱ ልጆች አንድ ቢሆኑ ደስ ነው የምለኝ ማለት ነው። ደስ ነው የምለኝ ግን አብርሽን ከሚያደርገው ሁሉ ነገሮቹን አምኖ ጥፋቱን ከዛም በኋላ በቃ ስራቱን መንገዱን ይዞ እች ልጅ በቃ አብሮ እንዲኖሩ ነው የሚፈልገው ማለት ነው። መጨረሻ ላይ ደግሞ በጣም ትወጃታለሽ፣ አይቼሻለሁ፣ ከዚህ በኋላ እነሱ ያወሩ በሰርጋቸው ላይ እንገናኝ ብላ ማለት ነው ጽጌ ሽክ ብላ ወጣች ማለት ነው። እና ጽጌ ላደረገችው ዛሬ ሩታን ለፈተነችው እኔ ደስ ነው አለኝ። ግን መጨረሻውስ ምን እንደሆነ አናቅም። በቃ ብቻ አላቅም። ቁጭ ብሎ እንደሚያወሩ ነው። ጽጌም ስለሄደች በመሀላቸው ሰላም ፈጥራ ነው ወጣችው። ስለዚህ አብርሽና ሩታ ቁጭ ብሎ ያወራሉ፣ ነገሮቹን ፈቱ ማለት ነው። በቃ ከይሳቅ ጋራ ደግሞ ምንም የላቸውም ሲጀመር ፍቅር አይደለም ለጥቅ በቃ እንደዚህ አብርሽ እንዲናደድ እያደረገች ነውና በጣም ነው ደስ አለኝ። ሩታና አብርሽ አንድ ይሆናሉ ክብር ማለት ነው። በቃ ዝም ብላችሁ ብቻ አዩት እና በቃ እኔ እንጂ አላቅም። ጌታን እኔ እየሳኩ ነው አየሁት። ጽጌ ያደረገችው ቪዲዮ እኔ በጣም ደስ ብሎኛል ማለት ነው። በቃ ዋው! ለሁላችንም ጥያቄያችን ተመልሶልናል። አብርሽና ሩታ ይወደዳሉ፣ መቼም አይለያዩ።